ቦስተን ባደረኩት ንግግር ያስቀመጥኩት ነገር አለ። አማራን በተመለከተ ሁለት አመለካከት ነው በታሪክ ያለው። በከፍተኛ ደረጃ እስከ ዛሬ ድረስ በስፋትም ሲቀርብ ያለው ብዙዎችም ጸሐፊዎች የጻፉበት አለ። አንደኛው አመለካከት በሚስጥር ቋንቋነት የጀመረ የሰራዊት ቋንቋ የነበረ ግራጁዋሊ ያደገ ቋንቋ እንጂ ቋንቋው ኦሮሞዎች በኦሮሞነት ተነስተው ከኦሮሞ ጎሳ ጋር ተያይዞ ኦሮሚኛን ይዘውት እንደመጡ፣ ትግሬዎች በትግሬ ነገድነት ትግርኛን ይዘውት እንደመጡ፣ አፋሮች አፋር የሚባለውን ቋንቋ በአፋር ነገድነት ይዘውት እንደመጡ፣ አማራ የሚባል ጎሳ ወይ ነገድ በነበረበት ሰዓት ላይ አማርኛ ተናጋሪ ሆኖ ይዞት የመጣ ቋንቋ አይደለም የሚል አንድ ጠንካራ ትርክት ነው ያለው። ከአማርኛ ቋንቋ ተያይዞ የቤተ መንግስት ቋንቋ ነው ሰምታችኋል። የሚስጥር ቋንቋው ጀመረ። ሌላው ሰፊ ማስረጃ የሌለው አማራ የሚባል ጎሳ ልክ እንደ ኦሮሞዎቹ አማርኛ ተናጋሪ የነበረ በሂደት እያደገ የሄደ ከዛ ጎሳ ጋር የተያያዘ ቋንቋ ነው የሚል እኔ ያስቀመጥኩት ነገር የመጀመሪያው ነው። አንደኛ ከአክሱም ነው የጀመርኩት። አክሱም የትግሬዎች ስልጣኔ አይደለም ነው ያልኩት፣ አልነበረም። አክሱም ልክ እንደ አቴና የሲቲ ስቴት ነው የነበረው። ባህርተው የሚባል መልቲ ኤትኒክ አይነት ነገር የነበረው ስልጣኔ ነው የነበረው። በባህር በርና በንግድ ላይ ተመሰረተ ጀስት ላይክ ሮምን ግሪክ ላይ አቴንስ እንደነበሩት አይነት ሲቲ ስቴት ነው የነበረው። ያ ወደ ጎን ሄዶ በጽሁፍ የተቀመጡ ነገሮች ነው። ወደ ጎን ሄዶ አጋሜን አስገበር ነው የሚል የድንጋይ ጽሁፍ አለ። ሐማሴኖችን እንዳስገበሩ የሚናገርበታል። ወደ ታች ወርደው ዛሬ በጌምድር የምንለው ያን ጊዜ የቤጃ ምድር ነው የሚባለው። ቤጃ የሚባል ቋንቋ ነው የሚናገሩት። ሊካድ የሚችል ሀቅ እንትን ነው። በኋላ አማርኛ ተናጋሪ የሆነው ማለት ነው እነሱን ነው። ሌላውንም በአካባቢያቸው ስፋት ያለውን ህብረተሰብ ያስገበረ ስልጣኔ ነው ነበር። ይሄ ኃይል ከየቦታው ያስገበራቸውንና የኢምፓየሩ አካል ያደረጋቸው ህዝብ መካከል ስፋት ያለው ሰራዊት የሚመለምል ነው ነበር። በሂደት አማርኛ ቋንቋ ተናጋሪ ሆነ የሚባለው በስፋት በዋነኛነት ቤጃ ምድር የነበረው ቤጃ እንዳለ አማራ ሆኗል። በጌምድር የምንለው የበጌምድር ህዝብ መነሻው አማራነት ነው የሚል ክርክር የሚያቀርብ ካለ መከራከር ይችላል። ቤጃ ምድር ነው፣ የቤጃዎች ነው። የተረፈ ቤጃ አለ፣ ኤርትራ ውስጥ ይኖራል። አገዎችን 90% አማራ ሆነዋል ይባል። ቅማንቶች እንደዚሁ አማራ የምንለውንና አማርኛ ተናጋሪ የሆነው ቋንቋ የራሱ ቋንቋ አድርጎ መሄድ የጀመረው እርስ በርሱ መግባባት ያልቻለ ከተለያየ ቦታ የገበረ የንጉስ ሰራዊት ነው። ያ መግባቢያ የሚሆን ልክ ቀደም ለታ ከሙሉ ዓለም ጋር ስንነጋገር አውሮፓ ለሁላችን የሚሆን ኮመን ቋንቋ ስለሌለን በአውሮፓ ደረጃ አንድ ቋንቋን መፍጠር አለብን ብለው ኤስፐራንቶ ነው የሚባል ቋንቋ ለመፍጠር ሙከራ አድርገው ነበር። በእኛ ጋር የተጀመረ አይደለም። ከተለያየ ቦታ ባለው እኔ ባነበብኩት ነገር አማራ የሚባለው ማህበረሰብ ውስጥ በሰራዊትነት ያልገባ ኦልሞስት በኢትዮጵያ ብሔር ብሔረሰብ የተረፈ የለም። ባስገበሩት ውስጥ የመለመሉትን ሰራዊት በሙሉ አማርኛ ቋንቋ እየተናገረ አንድ ኮሚኒቲ እንዲሆን ያደረገ ነገር ነው። ከአንድ ጎሳ ጋር የተሳሰረ ቋንቋ አይደለም ያለው አማርኛ የሚባለው ቋንቋ እንደ ኦሮምኛ ወይ እንደ ትግርኛ ወይ እንደ ከምባተኛ ወይ እንደ ሀዲኛ ውስጡ ጉራጌዎች አሉ፣ ሐማሴኖች አሉ፣ አጋሜዎች አሉ፣ ቤጃዎች አሉ፣ አገዎች አሉ፣ ቅማንቶች አሉ፣ ሀረሪዎች አሉ። በሂደት ኦሮሞዎችንም አካቷል ያለው አማርኛ የሚባል ቋንቋ በዚህ ደረጃ ማህበረሰብ እንዲሆኑ የፈጠረው ነገር ሲጀመር ነው። ሲጀመር አማራነትን አመጣጡ ከኢትዮጵያዊነት ሊለይ የሚችል የነገድ መሰረት የለውም ነው ያሉት። የለም ይከራከሩ ከፈለጉ። ሌሎቹ እኮ የዛሬ 2000 ዓመት ምናምን 1500 ዓመት በፊት ስማቸው የሚጠራበት ቦታ አለ። በነገዳቸው ስም በሬኮርድ ማግኘት አልተቻለም። ስለዚህ ይሄ የሚፈጥረው አንዱም አማራ እንደሌላው ዘረኛ በሆነ መንገድ ነገሮችን እንዲያይ ያደረገው
ድርና ማጉ የተሰራበት መጀመሪያውኑ የደም ጥራት የሚባል ነገር የዛሬ አማሮች ደግሞ እንደሚሞክሩት አማራ ከሚባል ነገድና ጎሳ በደም ጥራት መጣሁ ብሎ አፉን ሞልቶ ሊናገር የሚችል አንድ አማራ የለም። ውሸት አቃልቅ የለም። ይሄን ነው ያልኩት። አማራ የሚባል ማህበረሰብ አለ ወይ? አማርኛ ተናጋሪ በጎሳ ደረጃ አማርኛ ቋንቋ ያሰባሰበው ማህበረሰብ ግን አለ። ይሄ ማህበረሰብ ሳይኮሎጂካሊ ግን የነገድ ማህበረሰብ ኖሮት አያውቅም። የጎሳ ማህበረሰብ ኖሮት አያውቅም። ያለው ፍጥረቱ ነው አመጣጡና አፈጣጠሩ ይሄ እንዳይዘራበት ያደረገ እና ኢትዮጵያ እንደ አገር እንድትቀጥልም በማድረግ ደረጃ ትልቅ ሚና እንዲጫወት ያደረገው በነገድ ደረጃ ራሱን አለማውረዱ የማይችል መሆኑ